አምላካችን እግዚአብሔር ቸርነቱን አብዝቶ በፍቅሩ ስቦ እዚህ የተቀደሰው ስፍራ ተሰባስበን እሱን እንድናመልክ እንድንዘምር እንድንባረክ ስለረዳን ስሙ ለዘላለም የተመሰገነ ይሁን። ከፍ አድርጋችሁ አመስግኑት። እጅግ ደስ ይላል። እግዚአብሔር ያለፈው ዘመናችንን ሳይመለከት እንደ ቸርነቱና እንደ ምሕረቱ ኃጢአታችንን በደሙ እያጠበ በዚህ በተቀደሰው ስፍራ ተሰባስበን እሱን እንድናመልክና እንድናመሰግን ረድቶናልና ሰማዕቷ ቅድስት አርሴማንም ወደዚህ ቦታ እንድትመጣ አድርጓልና ይህን ያደረገ አምላካችን በእውነት ክብር ይገባዋል። አመስግኑት ምእመናን። እንግዲህ በአንድ ወር ውስጥ ቤተ ክርስቲያን ሰርቶ ማስመረቅ ነው። አያችሁ፣ መመረጥ ማለት እንደዚህ ነው። አንድ ወር ባልሞላው ውስጥ እንዲህ አይነቱን የሚያስደምም ቤተ ክርስቲያን ሰርቶ አንድ ልብ መካሪ፣ አንድ ቃል ተናጋሪ ሆናችሁ የደብሩ ሰበካ ጉባኤ በሚያሰማራችሁ ሁኔታ ሁላችሁ ይችን ቤተ መቅደስ ሰርታችሁ ዛሬ በክብሯ ተገልጣችኋልና እንኳን ደስ አላችሁ። ልል ብላችሁ እግዚአብሔርን አመስግኑ። አዎ ቤተ ክርስቲያን ሲሰራ ፈተናው ብዙ ነው፣ መከራው የጸና ነው። ነገር ግን እየሞትንም እየታሰርንም እንበዛለን። ክብር ለመድኃኔዓለም ይሁን። ልል ብላችሁ እግዚአብሔርን አመስግኑ። ሻው ሀገረ ስብከት ጽሕፈት ቤት በማቅረብ ጉዳዩ እንዲፈጸምና በእውነት የዚህ ሕዝብ ፍላጎትና ጉጉት በአጭር ሰዓት እንዲሳካ ትልቁን ድርሻ ተወጥተዋልና ክብርና ምስጋና ለእሳቸውን እግዚአብሔርን አመስግኑላቸው። በእውነት እንደዚሁ ደግሞ ታላቁ አባታችን ታላቁን ገዳም ሲያስተዳድሩ የቆዩ የዜና ማርቆሱ አባት አሁን ደግሞ ሐመረ ኖኅን እያስተዳደሩ ያሉት ቆሞስ አባ ብርሃነ መስቀል ከትናንትና ከ8 ሰዓት ጀምሮ ይህንን ቡራኬውን ሲባርኩ በእውነት ሌሊት መጥተው ደግሞ ቅዳሴውን አሐዱ አብረው ቀድሰው አሁንም ከመካከላችን ይገኛሉ። ክብር ለሥላሴ ይሁን። ምስጋና ግሩ ውስጥ እግዚአብሔር ስጦታው ይቀጥላል። በእውነት የዚህ ታላቅ ደብር ቤተ ክርስቲያን ሰበካ ጉባኤ ጽሕፈት ቤት ይችን ቤተ ክርስቲያን ስትሰራ ትልቁን ድርሻ የወሰዱ ለዚች ቤተ ክርስቲያን ታላቅ ውለታ የዋሉ ለሁላችን ምሳሌ የሚሆኑ እኔንም ሰበካ ጉባኤ አባላቶቻችን ሁላችንንም ጭምር ያተጉ ቤተ ክርስቲያን ምስክር ልትሰጣቸው ይገባል ብለው ያዘጋጁላቸው ምስክር ወረቀት አለ። ይህንን የምስክር ወረቀት በእውነት የደብረ ሰበካ ጉባኤ በደንብ አድርገው ቀምመው ለክፍለ ከተማው ቤተ ክህነት አቅርበው የክፍለ ከተማው ቤተ ክህነት ዋና ስራ አስኪያጅ ክቡር ሊቀ ትጉሃን ቀሲስ አስቻለው ፍቅረ በእውነት ስራቸውን ከገመገሙ ካዩ በኋላ ፊርማቸውን ፈርመው የክፍለ ከተማውን እውቅና ሰጥተው ማለት ነው በዚህ በመካከላችን ይገኛልና እስቲ እግዚአብሔርን አመስግኑ። ልል ብላችሁ ያዘጋጀው እንዳልኳችሁ ምንም አይነት ነገር አሰሪ ኮሚቴ ሳይዋቀርለት በአጭር ደቂቃ ወንድሞችና እህቶችን እያስተባበሩ ሲሰራ የቆየው የደብሩ ሰበካ ጉባኤ ነው። ትልቁን ኃላፊነት የወሰደው ክብር ለመድኃኔዓለም አመስግኑላቸው እግዚአብሔር እንደሆነ። አሁንም ይህን የምስክር ወረቀት ያዘጋጁት እነሱ ናቸው። የምስክር ወረቀቱን የሚሰጡልን የክፍለ ከተማችን ቤተ ክህነት ዋና ስራ አስኪያጅና ክቡር ቆሞስ መላከ ብርሃናት በመካከላችን አሉ። በሁለቱ አባቶች የምስክር ወረቀቱ ይሰጣል ማለት ነው። ስማችሁ ሲጠራ ስማችሁ የተጠራው አባቶች ወይም እህቶች እኔ ስለማላቅ ነው ወደ ዘዳው ደምረቱ ቀረብ እያላችሁ ስጦታችሁን ትቀበላላችሁ ማለት ነው። ቤተ ክርስቲያን ምስክርነት ትሰጣለች። ስራ ለሰራ በቤቷ ለተማጸነ ትልቁን ድርሻ ለወሰደ አክብራ በቤቱ አስቀምጦ ዘወትር ሲገባ ሲወጣ አርሴማ ላይ የሰራው ስራ ምስክርነት ይህ ነው እያለ እንዲያመሰግን ያደርገዋል ማለት ነው። እግዚአብሔርን አመስግኑልኝ ብላችሁ ከዚህ በመቀጠል በእውነት የደብሩ ዋና አስተዳዳሪ ክቡር ቀሲስ እሸቴ ጥሩነህ የሁላችን ወንድም የሆነው በዕድሜ ትንሽ ሆኖ በእውቀት ግን እግዚአብሔር ከፍ ያደረገው
ቤተ ክርስቲያን ስትሰራ ይህ ምዕመናን ከጎናቸው እንደመሆኑ መጠን ዛሬ ልጆቼ፣ ወንድሞቼ፣ ጓደኞቼ እንዴት አድርገው እንደረዱኝ ምስክርነት ልሰጥ ይገባኛል ብለው እሳቸው ያቀርቡልናል። ሁላችንም ወደ አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድም የተጠሩ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ አባቶቼ፣ እናቶቼ፣ ወንድሞቼ እዚህ ቅዱስ ስፍራ የሰበሰበን አምላክ ስሙ ዛሬም ዘወትርም የተመሰገነ ይሆንልን። እንደምን ቆያችሁ? እንደምን እስከ ሰዓት አደረሳችሁ? እንኳን ደስ አላችሁ። እናቴ ሰማዕቷ ቅድስት አርሴማ ለምነናት ነበረ፣ ጠይቀናት ነበረ፣ ቀድማልን ዛሬ እዚህ ላይ ቆመናልና አምላከ ቅዱሳን ስሙ ዛሬም ዘወትርም የተመሰገነ ይሁን። እንግዲህ የሰማዕቷ ቅድስት አርሴማ ቤተ መቅደስ ለመስራት እህት ወንድሞቻችንን ከያላችሁበት በስልክም በአካልም ያስቸገርናችሁ እህት ወንድሞቼ እንኳን ደስ ያላችሁ። እንግዲህ ይሄ ቤተ መቅደስ የተሰራው በእናንተ ነው። ይሄ ቤተ መቅደስ እዚህ የደረሰው በእናንተ ነው። እናንተን በማስጨነቅ እናንተን በማስቸገር ነውና በእውነት ሁላችንም ደስ ብሎናልና ደስ ይበላችሁ። በድጋሚ ይህንን ቤተ መቅደስ ስራውን እየሰራን እያለ ከስራ በኋላ ዞር ብለን ስናየው ግን ስራውን ማን እንደሰራው አናውቅም። ለራሳችን ይደንቀናል። ለካ እናታችን ሰማዕቷ ቅድስት አርሴማ ከኋላ ሆና ትሰራ ኖራል ማለት ነው። በእውነት በእኛ ጉልበት፣ በእኛ አቅም፣ በእኛ ገንዘብ አይደለም የተሰራው። እኔ ለመናገር አንደበት ያጥረኛል። ስንሰራ ውለን ዞር ብለን ስናየው ስራው ተከናውኖ ነው የምናየው። አባቶች መጥተው ጠዋት ላይ አይተውት ከሰዓት ተመልሰው ሲመጡ ሲያዩት ማን ነው የሰራው ይሉናል። እግዚአብሔር አምላክ ይክበር ይመስገን። እንግዲህ ሰርተፍኬቱ ነው የምንሄደው። ወንድሞቻችን ጭቃው ነካን፣ አፈሩ ነካን፣ ልብሳችን ቆሸሸ ሳይሉ ለእናታችን ለሰማዕቷ ለቅድስት አርሴማ ጉልበታቸውን ዕለት ዕለት እያደረጉ ጠዋትና ማታ እየመጡ እኛን የሚያበረታቱን አቶ መሰረት ወደዚህ ይቅረቡልን። እንዲሁም ደግሞ ታዲዮስ ብርሃኑ ወደዚህ ይቅረቡልን። ኢያሱ ወይም ፍቃደ ማርያም ወደዚህ ይቅረቡልን። ሞገስ ነጋሽ ወደዚህ ይቅረቡልን። አቶ በቀለ ገመቹ ወደዚህ ይቅረቡልን። ዘውዱ በጋለ ወደዚህ ይቅረቡልን። አቶ ብርሃኑ ስቅሌ ወደዚህ ይምጡልን። እግዚአብሔርን አመስግኑ። አቶ ብርሃኑ ታዲዮስ ብርሃኑ እግዚአብሔርን አመስግኑ። እግዚአብሔርን አመስግኑ። እሺ፣ ከዚህ በመቀጠል አቶ አወቀ እና ቤቲ ከነባለቤታቸው ቤተ ማርያም ወደዚህ ካሉ ወደዚህ ይቅረቡልን። እንግዲህ ከ500,000 ብር በላይ ነው ለዚህ ድጋፍ ያደረጉት። እኛ ተኝተን እኛን የሚቀሰቅሱ
እኛ ስንደክም የሚያበረታቱን በእውነት ጊዜያቸውን ለእኛ ሰጥተው ለሰማዕቷ ለቅድስት አርሴማ የሚገርማችሁ ምንጣፍ ልንገዛ ስንፈልግ የእናቴ ሰማዕቷ ቅድስት አርሴማ ቤተክርስቲያን ምንጣፍ ሳይኖረው የኔ ቤት ምንጣፍ ኖሮትማ አይሆንም። ስለዚህ ምን ማድረግ አለብን? ሄደን ገዝተን ነው የምንመጣው ብሎ ከዚህ ድረስ አዲስ አበባ ድረስ ሄዶ ጉልበቱን ገንዘቡን አውጥቶ ገዝቶ ያመጣልን ወንድማችን ቤተ ማርያም ካለ ወደዚህ ይምጡልን። እግዚአብሔርን አመስግኑ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ለዚህ ያደረሰን እግዚአብሔር ይመስገን። እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ። የባለቤታቸውንም ይቀበሉ። ከዚህ በመቀጠል ቀሲስ ችሎታው ክፍሌ የደብራችን አገልጋይ ጠዋትና ማታ እዚህ ቦታ ላይ የሚገኙ አባታችን ይህንን ቤተ ክርስቲያን ከመጀመሪያው እስካሁኑ ሰዓት ድረስ አንድም ቀን በቤታቸው ሳይውሉ ልጆቻቸውን እያስተባበሩ የእናታችን የቅድስት አርሴማ ቤተ ክርስቲያን መስራት አለብን፣ የእናታችን የሰማዕቷን በረከት ማግኘት አለብን እያሉ ልጆቻቸውን እያስተማሩ እየመከሩ ያበቁ አባታችን ናቸውና ለሳቸውም ክብርና ምስጋና ይድረሳው። እግዚአብሔርን አመስግኑ። እግዚአብሔር ይስጥልን፣ እግዚአብሔር ያቆይልን። አረ ምስጋና ያንሳልን ብላችሁ እግዚአብሔርን አመስግኑ። በእውነት ቀሲስ ችሎታው ክፍሌ እነኚህን ሕፃናቶች ቅድም ወረብ ሲያቀርቡ ዝማሬ ሲዘምሩ የነበሩ የዚሁ አካባቢ ሰንበት ትምህርት ቤት ሕፃናትን ኮትኩተው በአጭር ቀን ውስጥ በአንድ ወር ውስጥ ለዝማሬ ያበቁ ታላቅ አባት ናቸው። ክብርና ምስጋና ለሳቸው ብላችሁ እግዚአብሔርን አመስግኑ ናቸው። በእውነት አቶ አወቀም ትልቅ ስራ የሚሰሩ በዚህ ብቻ አይደለም፣ በተለያየ ቦታ እየሄዱ ትልቅ ስራ የሚሰሩ ወንድማችን ናቸው። እግዚአብሔር አምላክ እድሜና ጤና ይስጥልን ብላችሁ አመስግኑላቸው እግዚአብሔርን። እንግዲህ አሁንም ትልቅ የምስራች መጥቷል። በደንብ ሞቅ አድርጋችሁ ሴቶች ብቻችሁን እልል ብላችሁ እግዚአብሔርን ካመሰገናችሁ ነግራችኋለሁ። እስቲ ወንድሞቻችን ደግሞ ሞቅ አድርጋችሁ እስቲ በጭብጨባ እግዚአብሔርን አመስግኑ። አቶ ዮናስ የጮሌ መሬት አስተዳደር ይህንን መሬት በእውነት በሚገርም ሁኔታ በብዙ መልኩ አግሶ የመጣበትን ጣጣ ሁሉ በጥሶ ይችን ቦታ ለሰማዕቷ ለቅድስት አርሴማ የሰጠ ወንድም ነው። ሁሉ በላይ ደግሞ ጾሙን ጾመን ልደትህን እንድናከብር ስለፈቀድክልንና ስለጠራህን ክብርና ምስጋና ላንተ ይሁን። አሜን በሉ። ምክንያቱም የዛሬይቷን ሌሊት ከተኙበት ሳይነሱ ይህንን ዓለም የተሰናበቱ አሉና በተለያየ ደዌ ተመተው በሆስፒታልና በየጠበሉ የሚንከራተቱ አሉና ሌላው ደግሞ በተለያየ ሰው ሰራሽና ተፈጥሯዊ በሆነ አደጋ በተለያየ ሐዘን ችግር ውስጥ ተዘፍቀው ሲቆዝሙ የሚውሉ የሚያድሩ አሉና እግዚአብሔር አምላክ ከዛ ሁሉ ሰውሮና ጠብቆ በቤተ መቅደሱ አቁሞ እናታችን ቅድስት አርሴማ የቃል ኪዳኗ ታቦት እየባረከችን
ቃሉን እንድንሰማ እንድንመገብ በጸጋው ዙፋን በበረከቱ እንድንጎበኝ በቤቱ በሁለት እግራችን ላቆመን አምላክ ሲያንስበት ነውና አሁንም እልል ብላችሁ እግዚአብሔርን አመስግኑ። ክቡር አባታችን ቆሞስ አባ ብርሃነ መስቀል የሐመረ ኖህ ልደታ ለማርያምና በስሩ ያሉ አብያተ ክርስቲያናት ዋና አስተዳዳሪ፣ ክቡር ወንድማችን መምህር ኢያሱ ሲገኝ የደብረ ብርሃን ቅዱስ ባስልዮስ መንፈሳዊ ኮሌጅ ሬጅስትራልና መምህር፣ ክቡር ወንድማችን ቀሲስ ሙሴ ተሾመ የክፍለ ከተማችን ዋና ጸሐፊና ሂሳብ ሹም፣ ክቡር ወንድማችን አባታችን የዛሬው ድንቅና ውብ የሆነ በዓል ባለቤት ይሄ የዚህን ሕዝብ እረኛ ጠባቂ የሆኑ ቀሲስ እሸቴ የደብሩ አስተዳዳሪ፣ ክቡር ወንድማችን መምህር ገብረ ሕይወት፣ እንዲሁም ከትላንትና ዋዜማ ጀምራችሁ እግዚአብሔርን ሰማዕቷን ስታገለግሉ ያደራችሁ ሊቃውንተ ቤተ ክርስቲያን አሁን እዚህ ያላችሁ ብቻ ሳትሆኑ በተለያየ የሥራ ምክንያት በዚህ በክብረ በዓሉ ላይ ያልተገኙ ነገር ግን ደቀ መዛሙርታቸውን ሁሉ ሰብስበው ሌሊቱን ያለ እረፍት እንደ መላእክት ሲያገለግሉ ያደሩ ታላቁ አባታችን ሊቁ የደብረ ገነት ቅዱስ ኡራኤል የቅኔ መምህር፣ ሌሎችም ካህናትና ሊቃውንተ ቤተ ክርስቲያን እንዲሁም ከተለያዩ አድባራትና ገዳማት ለዚህ በዓል ክብር የተገኛችሁ አባቶችና እናቶች፣ እህቶችና ወንድሞች እንዲሁም የቤተ ክርስቲያኒቷ ጌጥና ፈርጥ የሆናችሁ የሰንበት ትምህርት ቤት መዘምራን በአጠቃላይ በዚህ ቅዱስ ስፍራ የተሰበሰባችሁ የእግዚአብሔር ልጆች ሁላችሁም እንኳን ለብርሃነ ልደቱና ለዚች ለቅድስት አርሴማ የቅዳሴ ቤት ክብረ በዓል ሁላችንንም በሰላምና በጤና አደረሰን አደረሳችሁ። እልል ብላችሁ እግዚአብሔርን አመስግኑ። ቅድም ሊቃውንቱ በሚገባ አስተምረዋል። ቅዱስ ያሬድ የደረሰው ድርሰት ሁሉ ድጓው ወንጌል ነው። ሁሉ ነገር ለሕይወታችን የሚጠቅምና የሚስማማ በኃጢአት የጠወለገውን ሕይወታችንን የሚያለመልም የእግዚአብሔር ቃል ነውና ይህንን ቃል እኛ ተኝተን አድረን ስንመጣ ሊቃውንቱ ግን ያለ እረፍት ሲያገለግሉ ደከመን ሰለቸን ሳይሉ ለሀገር ለኢትዮጵያ ለሕዝቦቿ ለታመሙት ለተሰደዱት በደዌ ዳኛ ባልጋ ቁራኛ ሁሉ ለሚሰቃዩት ነውና አባቶቻችንን ሊቃውንቱን እግዚአብሔር አምላክ እድሜና ጤና ይስጥልን ብላችሁ አመስግኑ። እንግዲህ ብዙ ተብሏል። በፕሮግራም መሪውም በወንጌል መምህራኑም የእግዚአብሔር ቃል ተሰጥቷል። በተለይ ይህ ወራት የመገለጥ ወራት ነውና ክርስቶስ ወደዚህ ዓለም የወደቀውን አዳም ለማንሳት የጠፋውን አዳም ለመፈለግ ከምንም በላይ በእኛ ላይ ሞት ነግሶብን ጨለማ በርትቶብን ከእግዚአብሔር ጸጋና ፍቅር ርቀን
የነበርነውን ወገኖች ሁሉ ነፃነትን ሊሰብክልን ክርስቶስ ከድንግል ማርያም ተወለደ። ክብር ምስጋና ለእርሱ ይሁን። በክርስቶስ መወለድ ዓለም በብርሃን ተጥለቅልቃለች። በክርስቶስ መወለድ በእውነት ሰውና እግዚአብሔር ታርቋል። ሰውና መላእክት ተለያይተው ነበረ። ክርስቶስ በቤተልሔም ሲወለድ እረኞችም አመሰገኑ ይላልና ለዚህ ምስጋና ያቆመን የጠራንና የመረጠን አምላካችን ስሙ ከፍ ይበል። ክብር ምስጋና ለእርሱ ይሁን።